አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ሰላም ብያለሁ ክርስቲያን ወገኖችም ውድና የተከበራችሁ የእስልምና እምነት ተከታዮች ውድ ኢትዮጵያውያን እንኳን ለታላቁ ወር ረመዳን በሰላም አደረሳችሁ እላለሁ። ረመዳን ሙባረክ። አላህ ጾመው ኢባዳ አድርገው ከሚጠቀሙት እኛንም ይጨምረን። ኢንሻአላህ ለቀጣይ አመት ደግሞ አላህ በሰላም ያድርሰን እና እንዴት ናችሁ? ሰላም ናችሁ ሆይ? ረመዳን እንዴት ተቀበላችሁት? አልሐምዱሊላህ ለአንድ አፍታ 2 ቀን ጾም ነው ማለት ነው። አላህ ይቀበለን እና እንዴት ናችሁ? የመዳም ስራ ጠግረራ እንዴት ነው? በውጭ ያላችሁ የመዳም ቅመሞች ማለት ነው። እኔ እንኳን ዘንድሮ አልሐምዱሊላህ ረብል ዓለሚን አላህ ብሎልኝ ከቤተሰብ ጋር ነኝ፣ ኢትዮጵያ ነኝ። አምልጫለሁኝ የመዳም ስራ እና እንዴት ናችሁ? አማን ናችሁ? አይዟችሁ እንዳፈሩ የመዳም ስራ ጠግረሩት። አብሽሩ። አንድ ወር ደግሞ እንደፍታ ነው የሚሄደው። ረመዳን እኮ ፈጣን ነው። ያው ስራው ጋር እንደፍታ ጊዜው ይመሻል ይነጋል። ምንም አናውቀውም እና እንደዛ ነው። አይዟችሁ አላህ ይገዛችሁ እላለሁኝ እና እንዴት ናችሁ? አማን ናችሁ ወይ? አብሽሩ። ኢባዳ እያደረጋችሁ ጾሙ። ጾም በደንብ አድርጋችሁ ጾሙን እንጾም እላለሁኝ። አብሽሩ። መልካም የረመዳን ወር ይሆንልን ይሆንላችሁ።